የአእምሮሽን ትክክለኛ እድሜ ወደሚነግርሽ አስገራሚ የቀለም ፈተና እንኳን በደህና መጣሽ። አንዳንዴ ከትክክለኛው እድሜሽ በላይ እጅግ በጣም በሳል እንደሆንሽ ይሰማሻል። ወይም ደግሞ በተቃራኒው አዋቂ ብትሆኚም በውስጥሽ ገና ሮጣ ያልጠገበች መጫወት የምትፈልግና ነፃ የሆነች ትንሽ ልጅ እንዳለች ታስቢያለሽ። የአእምሮ እድሜ ወይም መንታል ኤጅ ይባላል። ታዲያ የራስሽን ትክክለኛውን የአእምሮሽን እድሜ ማወቅ የምትፈልጊ ከሆነ የዛሬው ቪዲዮ ላንቺ ነው። ማድረግ ያለብሽ ነገር ቢኖር ከእያንዳንዱ ቀለም ውስጥ በልብሽ በጣም ደስ የሚልሽና ዓይንሽን የሚስበውን አንድ የቀለም አይነት ብቻ መምረጥ ነው። ለእያንዳንዱ የቀለም ምርጫሽ የምታገኙን ነጥብ መመዝገብና በመጨረሻም ነጥቦችሽን በሙሉ ደምረሽ አስገራሚውን የአእምሮሽን ትክክለኛ እድሜ ማግኘት ነው። በእንግዲህ ወሬ አላብዛብሽ፣ ማስታወሻና እስክሪብቶ አዘጋጅና በቀጥታ ወደ ጨዋታው እንግባ። ቀለም 1 ሮዝ። የሮዝ ወይም የፒንክ ቀለም አብዛኛውን ጊዜ የየዋህነት፣ የርህራሄ፣ የፍቅር፣ የደግነትና የንጹህነት ቀለም ነው። እዚህ ጋር 5 የተለያዩ የፒንክ ቀለሞች አሉ። ከነዚህ ውስጥ በጣም ደስ ያለሽ የቱ ነው? በደንብ ተመልከቻቸው። ምርጫሽ ኤ ከሆነ 3 ነጥብ አግኝተሻል ማለት ነው። ቢን ከመረጥሽ ደግሞ 2 ነጥብ ጻፊ። ያንቺ ተወዳጅ ፒንክ ቀለም ሲ ከሆነ 1 ነጥብ ይዘሻል ማለት ነው። የፒንክ ቀለም ምርጫሽ ዲ ከሆነ 5 ነጥብን ያዥልኝ። በመጨረሻም ኢን ከመረጥሽ 4 ነጥብ አለሽ ማለት ነው። ቀለም 2 ሰማያዊ። ሰማያዊ ቀለም የሰላም፣ የመረጋጋትና የነፃነት ምልክት ነው። እዚህ ጋር ከምታያቸው 5 የሰማያዊ ቀለም አይነቶች ውስጥ ዓይንሽ ያረፈው የትኛው ላይ ነው? አሁንም ስሜትሽን ተከታይ። ምርጫሽ ኤ ከሆነ 4 ነጥብ ለራስሽ ስጪ። ቢን ከመረጥሽ ደግሞ 5 ነጥብ ታገኛለሽ። ምርጫሽ ሲ ከሆነ 1 ነጥብ መዝግቢ። ዲን ከመረጥሽ 2 ነጥብ ሲኖርሽ፣ ኢን ከመረጥሽ ደግሞ 3 ነጥብ አግኝተሻል ማለት ነው። ነጥብሽን በሚገባ መመዝገብሽን አትርሺ። ቀለም 3 ቢጫ። ቢጫ ቀለም የደስታ፣ የተስፋና የአዲስ ጅምር መገለጫ ነው። ከነዚህ 5 የቢጫ ቀለም ሼዶች ውስጥ የትኛው ነው ልብሽን የሰረቀው? ምርጫሽ ኤ ከሆነ 1 ነጥብን ያዥልኝ። ቢን ከመረሽ 2 ነጥብን ጻፊ። ያንቺ ተወዳጅ ቢጫ ቀለም ሲ ከሆነ 4 ነጥብ ይዘሻል። ምርጫሽ ዲ ከሆነ 5 ነጥብ ይገባሻል። በመጨረሻም ኢን ከመረጥሽ 3 ነጥብ መጻፍሽን እንዳትረሺ። እስካሁን በጥሩ ሁኔታ እየሄድን ነው። እስቲ ቀጣዩ ቀለም ምን እንደሚነግረን ደግሞ እኒ። ቀለም 4 ሐምራዊ። ሐምራዊ ወይም ፐርፕል ቀለም የፈጠራ፣ የጥልቅ ሐሳብ፣ የልዩነት፣ የግርማ ሞገስና የረቂቅ ሐሳብ ምልክት ነው። 5ቱም የተለያዩ ሐምራዊ ቀለማት በጥልቀት ተመልከቻቸው። አንቺን የሚመስለው የትኛው ነው? ምርጫሽ ኤ ከሆነ 5 ነጥብ አግኝተሻል። ቢን ከመረጥሽ 2 ነጥብን ጻፊ። የአንቺ ተወዳጅ ሐምራዊ ቀለም ሲ ከሆነ 3 ነጥብ ይዘሻል ማለት ነው። ምርጫሽ ዲ ከሆነ 1 ነጥብን ያዥልኝ። ኢን ከመረጥሽ ደግሞ 4 ነጥብ ወስደሻል። አሁን ግማሽ መንገድ ላይ ደርሰናል። ቀሪዎቹ ቀለማት ደግሞ ይበልጥ አስደሳች ናቸው። ቀለም 5 ቀይ። አሁን ደግሞ ወደ ኃይለኛውና ስሜት ቀስቃሹ ቀይ ቀለም መተናል። ቀይ ቀለም የፍቅር፣ የጉልበትና የድፍረት ቀለም ነው። ከነዚህ 5 የቀይ ቀለም አይነቶች ውስጥ የትኛውን ትመርጫለሽ? ምርጫሽ ኤ ከሆነ 2 ነጥብ ለራስሽ ስጪ። ቢን ከመረጥሽ 4 ነጥብ ያዢ። ሲ ከተመቸሽ 5 ነጥብ መዝግቢ። ዲን ከመረጥሽ 1 ነጥብ ሲኖርሽ፣ ኢን ከመረጥሽ ደግሞ 3 ነጥብ አግኝተሻል። ቀለም 6 አረንጓዴ። 6ኛው ቀለማችን የተፈጥሮ፣ የእድገትና የጤና ምልክት የሆነው አረንጓዴ ቀለም ነው። ከነዚህ 5 የአረንጓዴ ቀለም ሼዶች ውስጥ ዓይንሽ ያረፈው የትኛው ላይ ነው? ምርጫሽ ኤ ከሆነ 3 ነጥብ ጻፊ። ቢን ከመረሽ 1 ነጥብ ታገኛለሽ። ያንቺ ተወዳጅ አረንጓዴ ቀለም ሲ ከሆነ 4 ነጥብ ይዘሻል። ምርጫሽ ዲ ከሆነ 5 ነጥብ ያስገኝልሻል። ኢን ከመረስሽ ደግሞ 2 ነጥብ ወስደሻል። ምርጫዎቻችንን እያጠናቀቅን ነው። ቀጣዩን ቀለም ደግሞ እንመልከት። ቀለም 7
ብርቱካናማ። ወደ መጨረሻዎቹ ቀለማት እየተቃረብን ነው። ሰባተኛው ቀለማችን ሞቃታማው ብርቱካናማ ወይም ኦሬንጅ ነው። ይህ ቀለም የጓደኝነት፣ የተጫዋችነትና የመነቃቃት ቀለም ነው። ከነዚህ 5 ምርጫዎች የትኛው ነው ደስ ያለሽ? ምርጫሽ ኤ ከሆነ 5 ነጥብ ያንቺ ነው። ቢን ከመረጥሽ 3 ነጥብ መዝግቢ። የወደድሽው ቀለም ሲ ከሆነ 2 ነጥብ ይዘሻል። ምርጫሽ ዲ ከሆነ 4 ነጥብን ያዥልኝ። በመጨረሻም ኢን ከመረጥሽ 1 ነጥብ ወስደሻል። አሁን አንድ የመጨረሻ ቀለም ብቻ ቀርቶናል። ቀለም 8 ቡናማ። የመጨረሻውና 8ኛው ቀለማችን ቡናማ ነው። ቡናማ ቀለም የመረጋጋት፣ የእምነትና የምድር ቀለም ነው። ከነዚህ 5 የቡናማ ቀለም አይነቶች ውስጥ የትኛው ነው የሳበሽ? ምርጫሽ ኤ ከሆነ 2 ነጥብ አስፍሪ። ቢን ከመረጥሽ 4 ነጥብ ያዢ። የወደድሽው የቡናማ ቀለም ሲ ከሆነ 1 ነጥብ ይዘሻል። ምርጫሽ ዲ ከሆነ 3 ነጥብን ያዥልኝ። ኢን ከመረጥሽ ደግሞ 5 ነጥብ ይገባሻል። አሁን ምርጫችንን ጨርሰናል። በየደረጃው ያገኘሽውን ነጥብ በጥንቃቄ ደምሪ። ውጤቱን ለማወቅ ጓጉተሻል አይደል? ድምርሽ ስንት መጣ? ጠቅላላ ያገኘሽው ነጥብ ከ8 እስከ 15 ከሆነ የአእምሮሽ ዕድሜ ከ20 ዓመት በታች ነው። ይህ ማለት አንቺ በውስጥሽ እጅግ በጣም ደስተኛ፣ ተጫዋችና አዲስ ነገርን ለመሞከር ወደ ኋላ የማትይ ነሽ ማለት ነው። የልጆች አይነት ንጹህ ልብና ጉልበት አለሽ። ህይወትን በደስታ መምራት የሚችል አእምሮ ነው ያለሽ። ድምር ውጤትሽ ከ16 እስከ 24 ከሆነ ደግሞ የአእምሮሽ ዕድሜ ከ20 እስከ 29 ዓመት ባለው ክልል ውስጥ ነው። ይህ ማለት አንቺ በጣም ንቁ ነሽ። የህይወት ዓላማሽን ጠንቅቀሽ የምታውቂና ኃላፊነት መውሰድ የጀመርሽ ጠንካራ ሴት ነሽ። ያገኘሽው ነጥብ ከ25 እስከ 32 ከሆነ የአእምሮሽ ዕድሜ ከ30 እስከ 45 ዓመት ነው። ይህ ውጤት የሚያሳየው አንቺ በህይወትሽ በጣም የተረጋጋሽ፣ ሚዛናዊ የሆነ አስተሳሰብ ያለሽና በስሜት የማትነጂ መሆንሽን ነው። ሰዎች ምክር ፈልገው ወደ አንቺ መምጣት ይወዳሉ፣ ምክንያቱም ነገሮችን የማመዛዘንና የመፍታት ልዩ ብቃት ስላለሽ ነው። ድምር ውጤትሽ ከ33 እስከ 40 ከሆነ ደግሞ የአእምሮሽ ዕድሜ ከ45 ዓመት በላይ ነው። አንቺ በዕድሜሽ በህይወት ተሞክሮ የበለጸግሽ፣ መረጋጋትን የምትወጂና ሰዎችን በጥበብ መምከር የምትችይ ጥልቅ አስተሳሰብ ያለሽ ሴት ነሽ። ሌሎች ሰዎች ከአንቺ ብዙ መማር ይችላሉ። ውድ የአቤቢ ቤተሰቦቼ፣ የቱንም ያህል ነጥብ ብታመጪ የአእምሮሽ ዕድሜ ምንም ቢሆን ማወቅ ያለብሽ አንድ ትልቅ እውነት አለ። ውስጣችን ያለው ማንነት በየቀኑ የሚያድግ የሚማርና እየተሻሻለ የሚሄድ ውብ ተፈጥሮ ነው። የልጅነት ማንነት ይኑርሽም ወይም የትልቅ ሰዎች ጥበብ፣ አንቺ በራስሽ ሙሉ፣ በቂና እጅግ በጣም ውብ ነሽ። ሁልጊዜ በራስሽ ተማመኝ። ውበትሽም ብቃትሽም ያለው በውስጥሽ ባለው ልዩ ማንነትሽ ላይ ነው። ቪዲዮ ከተመቸሽ ላይክ ማድረጉን እንዳትረሺ። እንዲሁም በኮመንት ላይ የአእምሮሽ ዕድሜ ስንት እንደመጣ አጋሪኝ። ቻናሌን ሰብስክራይብ በማድረግና ለአንዲት ለምትወጃት እህትሽ ይህንን ቪዲዮ ሼር በማድረግ የዚህ ጠንካራና አነቃቂ ቤተሰብ አባል ሁኚ። በሚቀጥለው አዲስና አስተማሪ ቪዲዮ እስክንገናኝ ድረስ ሁልጊዜ በህይወትሽ ላይ አብቢ።